ማርያምን ምዬ ነግራችኋለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊም እህትና ወንድሞቼ በምድር ካላቸው ነገሮች ሁላ የላቁ የገዘፉና የተከበሩ እንዲሁም ማይነኩ ውድ ነብያቸው ናቸው። ተነግሮኝ እንዳይመስል ኖሬ ያውቀዋለሁ። የቃሲም ልጅ ነኝ። ቢመርህም ሂስህን ዋጠው አከተመ። ወዳጄ ሌላም ልጨምርላችሁ። እሺ፣ ለጥንታዊቷ ስንዷ ኦርቶዶክስ ቤተክርስቲያን ምዕመን ማርያም አማላጅ ናት። ሥርዓታቸውም ዘመናትን የተሻገረ ቀደምት የነበረ የማይታደስ የማይለወጥ የማይበረዝ የሚያመልኩትን የሚያመሰግኑትንና የሚያከብሩትን ጠንቅቀው የሚያውቁ ከማንም ቀድመው የነበሩ ናቸው። ወዳጄ እምነትህ የግልህ እንጂ ያንተ የኔ ሊሆን አይችልም። ካላመንክ ገለል ብለህ ማክበር ብቻ ነው። ባትቀበልም ማክበር ግዴታ ነው። ካሻ በህሊና ካማረ በሕገ መንግሥቱ ከደላህም አላዋቂ ሆነ አስበው። የሌላውን በመወረፍ የሚመጣ ያንተ ትልቅነት አንዳችም የለም። ሰላም እንድትሆንም የሌላውን በማክበር ያንተም እንዲከበርልህ መቀበል ግድ ይልሃል። ለሀገር አንድነት ለሀገር ሰላም የሚበጀውም ስንከባበር ነው። እዚህና እዛ ሆነን ቃላቶች የምንወራወርና የምንወራረፍ ሰዎች እናንተም በቤታችሁ አምልኩ፣ ሌላውም በቤቱ ያምልክ። ስለሌላው ጉዳይ ማናችሁም ጣልቃ አትግቡ። መከበር በከንፈር ነውና ለሀገራችን ሰላም ዝማሬ የበኩላችን ብናደርግ እላለሁ። ይህም የግል ሐሳቤ ነው። ባትቀበለውም ልታከብረው ግድ ይልሃል። ምክንያቱም ይህ የሚኖር ሕይወት ነው። ሰላም